ኃጢአት የመጀመሪያ ቀን ታውቃላችሁ መዝናኛ ነው። የሁለተኛ ቀን ልማድ ነው። የሶስተኛ ቀን ባህሪ ነው። ስቴጅ በቀየረ ቁጥር አቅም እየጨመረ ነው የሚሄደው። እስክትነካው ነው። ስትነካው አዲስ ኃጢአተኛ ያስታውቃል። አዲስ ኃጢአተኛ ያስታውቃል። ማረኝ 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 ማረኝ። ሲደግምስ ምሕረቱ አለ። ሶስተኛ ሲያደርገውስ ጥቅስ ነው ታኮ የሚያስገባው። አይ እንዲህ አይነቱ አይድንም። በእግዚአብሔር ቃል ጠቅሰህ ኃጢአት የመስራት ሌቭል ላይ ከደረስክ ተላልፈ ተሰጥተሃል። ሰው እንዴት የእግዚአብሔርን ቃል ከፍቶ አይወቀስም? እንዴት ጥቅስ አንብቦ ኃጢአት ያደርጋል? ጳውሎስ ነፃ ወጣው የሚለው እኮ ከኃጢአት ነው። ተመልሶ እንዴት ሰው ባሪያ ይሆናል? you have to be serious። እዚህ ቤት ስብከት አይደለም እየነገርኳቸው ያለሁት፣ ህይወት ነው እየነገርኳቸው ያለሁት። ዘላለም ላይ በእውነት ነው የምላችሁ በክብር መገናኘት አለብን። ሰማይ የሚያድነውን አገኘ ለምን ትባላለህ? ለምን ለሽልማት አትቀርብም? የእግዚአብሔርን ቃል ስሰማ፣ ህጉን ስሰማ፣ በምኩራብም ይሁን በቤተ ክርስቲያን ሳዳምጥ በጣም በእግዚአብሔር ህግ ደስ ይለኛል። በቃ ከዛሬ ጀምሮ ይሄን ነው የምኖረው ብዬ ስወጣ ግን ከአእምሮዬ ህግ ጋር የሚጣላ በሰውነቴ ውስጥ ያለ ሌላ ደግሞ የኃጢአት ህግ አለ እና የማልፈልገውን ሳደርግ ራሴን አገኘዋለሁ አለ። በጣም ዲፎልት ነው ኃጢአት ላይ ያለ ፕሮሰስ አድርጌው አይደለም ላድርገው አላድርገው ብዬ ሳይሆን እያረኩ ነው የምነቃው አለ። ራሴን የማገኘው የማልፈልገውን ሳደርግ ነው። እኔ ምንኛ ጎስቋላ ነኝ አለ። እኔ ሰውየውን በስዕላዊ መንገድ ዝም ብዬ አየዋለሁ። ማምለጥ ፈልጎ አይ እዚህ ላይ ቢሆን ስራቱ ገንጥሎ ይጥላል። ሰውነቴ ውስጥ ነው አለ። በምን ላውጣው አለ። ማን ያውጣኝ? ልክ እንዳልሆነ ባሪያ እያደረገኝ እንደሆነ ገብቶኛል። እኔ ግን አልችለውም አለ። ኃጢአት ይበልጠኛል አለ። ኃጢአት ዕድሜ ታላቅህ ነው፣ አትችለውም። ኃጢአት አልሰራህም ብለህ አትችለውም። ነፃ ውጪ ያስፈልጋል። የሞት ህግ ይለዋል። ነፃ የሚያወጣ የህይወት ህግ ነው። አንተ አትችልም። መንፈስ ቅዱስ ባንተ ውስጥ ገብቶ ነው ገነጣጥሎ የሚያወጣው። ከኃጢአት ነፃ መውጣት አቅቶኛል። እንዴት አድርጌ ላምልጥ? ጥሌ ወጣው ስል ይዘኛል። ወጣው ስል ይዘኛል። አውቆ አልወጣድማ። መንፈስ ካወጣ ፈልጌ ካልተመለስኩ በቀር ባሪያ አልሆንም። ከእግዚአብሔር የተወለደ ኃጢአትን እና እየሰማነው የመጀመሪያ ቀን ደንግጠን አሁንስ ከመልመዳችን ብዛት ምንም እየመሰለን አይደለም። አንዳንድ ነገር እውነት ሳይሆን አይቀርም ወደ ማለት ሰው ደርሷል። መንፈሳዊ ዓለም ላይ በጣም ወፈር ያለ የኔ አይነት ድምፅና የተገጣጠመ ቃል አይገዛም። መንፈሳዊ ዓለም ላይ በጽድቅ መኖር ነው የሚያሸንፈው። አባቶቻችን ድል ያደረጉት በጽድቅ ገዝተው ነው። በጽድቅ ነው የኖሩት። ራይቸስ ናቸው። ኢንፍሉዌንሳቸው ይሄው ሺህ ዓመት እግዚአብሔር ከነሱ ህይወት ቅዱስ መጽሐፍ ቀድቶ ሲጽፍ አልፈራም። በጽድቅ ነው የኖሩት። ቤተክርስቲያንን ኃይል አልባ የሚያደርጋት ኃጢአት። መንበርከክ ያቅትሃል። መጸለይ አትችልም። መንፈሳዊ ነገር ይደክምብሃል። የቅዱሳን ህብረት አትፈልግም፣ ይሰለቻል። ወደ ሌላ ነገር ነው ልብ የሚሄድብህ። ኃጢአት ምን ያክል ሲሪየስ እንደሆነ የምታዩት እግዚአብሔርን የጠየቀው ልጁን ነው። እግዚአብሔር ምንም አይነት ጠላት ለመጣል መጥቶ አያውቅም። እግዚአብሔር ጠላት ለመጣል መልአክ ነው የሚልከው። እግዚአብሔር የወረደው ለድነት ነው። አምላክ ሰው የሆነው ሳልቬሽን ጋር ነው። እኔን ነፃ ለማውጣት ነው እግዚአብሔር ከሰማይ የወረደው። በክርስቶስ ካለማመን ጀምሮ በድርጊት የሚደረጉ ብዙ ኃጢአቶች አሉ። ስለዚህ እነዚህን ነገሮች ቶታሊ ነፃ ወጥተናል። እግዚአብሔር የህይወት መንፈስ ሰጥቶናል። እንዳትመለሱ። ቀላል ነው እንዳትሉ። ነገ ንስሐ እገባለሁ አትበሉ። በኋላ እመለሳ አትበሉ። ጥፋት እንደሆነ እያወቃችሁ አትራመዱበት። እንደ ክርስቲያን እኮ ኃጢአት ነው ኃጢአት አይደለም ጋር አይደለም እኮ የምናወራው። አሁን እግዚአብሔርን ከመበደል አልፎ አይጠቅመኝም ጋር መጣ። ይህንን ጳውሎስ ያደረገው በብቃቱ በጉልበቱ በምናምን አይደለም። መንፈስ ቅዱስ በሱ ውስጥ አድሯል። ራሱን ለመንፈስ ቅዱስ አሳልፎ ሰጠ። ይሄውን አለው። በእውነት ነው የምላችሁ፣ በሚቀጥለው ዘመናችሁ ላይ የትኛውም የዕድሜያችሁ ክፍል ላይ መጸጸት የለባችሁ። ወይኔ ማለት የለባችሁ። ዛሬ ወስኑ። ትቶ መሄድ ጥሩ ነው። ዕድሜያችሁን መፍጀት የሌለባችሁ ቦታ ላይ ዕድሜያችሁን አትፍጁ። ኃይላችሁን መጨረስ የሌለባችሁ ቦታ ላይ ኃይል አትጨርሱ። አንዳንድ ቦታ ሌላ ባህሪ ይሰጣችኋል። ስትቆዩበት የሌላችሁን ባህሪ ዴቨሎፕ ታደርጉበታላችሁ። ስለዚህ ትታችሁ ስትሄዱ አንደኛ በጉዳዩ ላይ ክርክር አይኖረውም። ቀጥሎ ሰውየውንም አታጡትም። ገንዘብ ታደርጉታላችሁ። የጊዜ ጉዳይ ትታችሁ እለፉ። እሱ እንደሚያውቀኝ ሰው አያውቀኝም እንጂ። ስኬት መሬት ነው እንዴ? መኪና መንዳት ነው እንዴ ስኬት? ቆንጆ ቤት ውስጥ ገንብታ መኖር ነው እንዴ ስኬት? ህንፃ መስራት ነው እንዴ ስኬት? አይደለም። በጌታ ያልሆነ እግዚአብሔር የለም የሚል ሰው ህንፃ ሰርቷል። እሱ ነው እንዴ ስኬት? ስልጣን ነው እንዴ? ገንዘብ ነው እንዴ? በጣም ህዝብ ሁሉ ተሰብስበው ሆ ስላለ ነው ስኬት? እሱ ስኬት አይደለም፣ እንደው ሞት ነው። ሰው ባያቅ ነው ጥሩ። ስኬት ሰማይ ነው። ስኬት ዘላለም ነው። ስኬት እግዚአብሔር ተሳክቶላል ሲል ነው።
የማርያም አይነት እኮ በፍጥረት ታሪክ ውስጥ እኮ የለም። ከሷ በፊትም አልነበረም፣ ከሷ በኋላም አይኖርም። ባይዘው ማርያም ብቸኛ ናት። በድንግልናዋ ጸንሳ ተገኘች እኮ ነው የሚለው። ኢትስ ዲቫይን ወርክ። በጣም ደጋግመን ሰምተን ለምደን እንጂ እናንተ ታውቃላችሁ እንዴ በድንግልና የጸነሰች? በጣም ኖርማል ሆናችሁብኝ። ማርያም ብቻ ናት። ጻድቁ ዮሴፍ እንኳን እስኪጨነቅና እስኪቸገር ድረስ እንዳያስወግራት ብሎ በስጉር ሊቷት እስኪያስብ ምን ታርግ? እሷስ መለኮት ሕይወቷን አቋርጦ መጥቶ ነው። ይኸው የመሮጫ ማሽን አይታ ብዙዎቻችሁ ትሰራላችሁ። መሮጫ ማሽን እኮ ኦን አረጋው 40 ኪሎ ሜትር ብትሮጥ ላብ ጫው ጫው ይልሃል እንጂ እዛ ጋር እኮ አትሄድም። እዚህ ጋር ከእግዚአብሔር ጋር ተጣልተ ኑሮ እንደሱ ነው። ባይዘው በፍጹም ልፊያ ነው። እድሜ ያልቃል፣ ጉልበት ያልቃል እንጂ የትም አትሄዳትም። ዞረ ደግሞ እኮ ትመጣለህ። ሊሄድ ነው ሲል ካልባረከኝ አልለቅህም ማለት። ስም ማን ነው ሲለው ያዕቆብ ነኛል ኤሳው ነኝ እያለ በጣም እያዟዟረ ነበር የኖረው። ሙልጭ ብሎለታል። ኧረ እኔ ያዕቆብ ነኝ ሲለው እንግዲያው ከሰውም ከእግዚአብሔርም ጋር ታግል አሸንፈሃል። ከሰው ጋር ያው በዛ መንገድ ነው ያሸነፈው። እግዚአብሔርን ግን ያሸነፈው ተሸንፎ ያዕቆብ ነኝ ሲለው ነው እግዚአብሔር የያዘውን ሁሉ የተወው እንጂ ኤሳው ነኝ ቢለው ገሎት ነው የሚሄደው። እንግዲያው ከኔም ጋር ከሰውም ጋር ታግል አሸንፈሃል፣ ከዛሬ ጀምሮ እስራኤል ብያለሁ ብሎ ነካው። ቻው ሊለው መሰለኝ ሲሰድ ያዕቆብ አሜን ለማለት እጁን ሲያነሳ እግሩን ነካው። የጭኑ ሹሉዳ ከመጋጠሚያው ተናጋ ነው የሚለው። በዚህ ነቀለው። ነቅሎት አልታወቀው፣ ደነዘዘው ነው የሚለው አይደል? አንደኛው ትርጉም በአንድ ጎኔ ብዙ ተኛው ማለት ነው ብሏል። ከዛ ጠዋት ብድግ ብሎ ሊራመድ ሲሞክር ይሄኛው እግሩ አይሰራም። አለ ያነከሰ ይላል። እግዚአብሔርን ፊት ለፊት አየሁት፣ ሰውነቴ ድና ቀረች። ምን ማለት ነው? እኔና እግዚአብሔር ተገናኝተን ሳይገለኝ ሄደ። ትክክለኛ ትርጉሙ እሱ ነው። በዚህ ተለወጥኩ አይደለም ትርጉሙ፣ ተረፍኩ ነው። ሰውነቴ ዳንኩ። እዚህ ጋር መንካቱ አለ፣ እዚህ አካባቢ ቢነካስ በዛ ይዞ ይሄዳል። ቴዎፋኒ ይሉታል። ፕሪኢንካርኔሽን ኢየሱስ በስጋ ከመምጣቱ በፊት የነበረ መገለጡ ነው እንጂ አብ ታይቶ አያቅም። የማይታይ አምላክ ምሳሌ ነው። ክብር ለኢየሱስ ይሁን። ዋው! እግዚአብሔርን ያየው አንድስ እንኳ የለም ይልና ቀጥሎ ምንድነው የሚለው? በእቅፉ ያለ አንድያ ልጁ አይደለም የሚለው። አንደኛው ትርጉም ላይ አንድያ አምላክ የሆነው ልጁ አሴ ቢጎትን ጋድም ጌታ ኢየሱስ ክርስቶስና እነ ጴጥሮስ በባህር ላይ ያደረጉት ጉዞ እንሻገር ያለው ራሱ ነው። እሺ ብለው ተሳፈሩ። እየሄዱ እያለ ማዕበል ብድግ አለ። አስበዋል እንዴት ህይወት እንደሚመሳቀል? እስቲል እኮ ኢየሱስ አለ። ያልገባቸው እኮ አስተማሪው አጠገባቸው ተኝቶ ነው። አሁን ኢየሱስ አለ ማለት ማዕበል አይነሳም ማለት አይደለም። ቀጥሎ ያለውን ሪስኩን ይወስደዋል ኢየሱስ። ከዛ እየሄዱ እያለ ማዕበል ሲነሳ ታገሉ። ያው ሞከሩ፣ ያው ሴስሞስ ነው የሚሉት። ከዛ ውሃ ወደ ታንኳ መግባት ጀመረ። በዚህ ጊዜ ነው አይደል እነ ጴጥሮስ አሁን ህይወት ሊቆም ስለሆነ ጮሁ። እንደዛ ውሃውን ሲያዘልል ያልነቃ መቼስ ሲንኳኳ አይነቃም። ጩኸት ነው፣ የነፍስ ሲሆን ነው የሚሰማው። ጌታ ሆይ አሉት። ስንጠፋ አይገድም። ስንጠፋ አይገድም ወይ ማለት አንተ አጠፋም ማለት ነው። እሱ እኮ ይሄኛውን አይደለም አይደል የውስጡን ነው የሚሰማው ሲሉት ብድግ አለና ነቃ። እንደዚህ ሊከደን የተዘጋጀ ውሃ አለ። ጌታ ኢየሱስ ያው ከማዕበሉ በፊት እነሱን ነው የገሰጸው። ከማዕበሉ አለማመን ይበልጣል ማለት ነው። መጀመሪያ እሱን ነው ጸጥ ያደረገው። እሱ ጸጥ ካለ ውሃው ቀላል። ሲቀሰቅሱት እኮ ነው ለምን ይቀሰቅስከኛል እንዴ ውሃውን ያዋለው እንዴት አታምነኝም ማለት መቀስቀስ ነው እምነት። ስንጠፋ አይገድም ወይ ተነስ ይሄ ነው እምነት እኮ። ኢየሱስስ ለምን እንዴት አታምነኝም? ምንድነው ማዕበሉ ያስቸገረ አንተ ታግለው ነው አለው። ባሳጥማጭ ኤክስፒሪየንስ ሞክረው ነው። ለምን በእኔ በኩል አፕሮች አታደርገውም ነበር? እኔ አይደለሁም እሱ ነው መንገድ እንጀምር ብሎን ገብቶ ተኝቶ ነው ብትለው አለ እንዴ ብሎ ዝም ይላል ነው። እና አንተንማ አያውቅህም አለው። ማዕበል ያውቀዋል ጴጥሮስን። አንተን ሴት ያውቃል ማዕበል። እንደለመደው ነው ይዞ የሚሄደው። ኔቸር የሚያውቀው እሱን ነው። ስለዚህ ነው ተነሳና ዝም በል ጸጥ በል አለው አይደለም ቢለው። መሬት እየተንቀጠቀጠ ነው። ቀጥሎ ውሃው በጣም ከባድ ተርሞ ይላሉ። ከላዩ ላይ ደግሞ አውሎ ንፋስ አለ። እግዚአብሔር ያሳያችሁ ፍጥረት በሙሉ የተነቃነቀው እንደዛ እየተበጠበጠ የነበረ ባህር ታረገው። ባህርም ንፋስም የሚታዘዝለት ይህ ዋት ማነር ኦፍ ማን ተአምሩ አይደለም የተጠየቀው እሱ ማን ነው ነው። ኢየሱስ ሲመጣ ባይዘወይ ማዕበሉንም ተአምሩንም ይደብቀዋል። እሱ ሆነ ርዕስ። ይምጣና ችግሩንም መፍትሄውንም ይደብቀው።
መሃል ላይ ብዙ ነገር ሊኖር ይችላል። እሱ ከኛ ጋር አለ፣ አብሮን ይጋፈጠዋል። ብቻህን አይተውም። የፈለገ ነገር ይሁን እንደተኛ ሊመስል ይችላል፣ ዝም ሊልህ ይችላል። እጅን ሰልፍ እያስተማረ እንጂ ትቶ አይደለም። እምነት እያስተማረ ነው። በእሱ ላይ መደገፍ እንዳለብህ እያስተማረ ነው። እንዴት አድርጎ ይተወኛል? እንኳን እኔን ይቅርና ቅጠል ፕላንት ምናምን አይተውም። እሱ ፍጥረቱን አይተውም። እንኳን በቅዱስ ደሙ ያዋጀኝን እኔ አይተዋችሁም። እግዚአብሔር ውድ ነገሩ ህዝቡ ነው። መንገድ ላይ አይተኛም። መንገድ ላይ ናችሁ። እንቅፋት ቢመታ ቢያደናቅፍ ቢያሳምሙ ቢሰድቡ ወደ ቤት እየሄድክ ነው። ቢበርድ የፈለገ ወደ ቤት እየሄድክ ነው። ማን እንደ ቤት ትላለህ እኮ ስትደርስ። ሀገራችን ቅርብ ነው። እየሄድን ነው። ደርሰናል። ጌታችን ኢየሱስ ክርስቶስ በሩን ከፍቶ ኑ ሊለን ተጠግተናል። ኮቴያችንን እየሰማ ነው። ድምፁን እየሰማ ነው። አንድ በጣም ልቤን የሚነካኝ ቃል ጌታ ኢየሱስ ክርስቶስ ሊሄድ ሲል ጴጥሮስን ትወደኛለህ ሲለው ጌታ ሆይ እንድወድ አንተ ታውቃለህ አለ። ኦልሬዲ በአንተ ቢያ ነው አላስረዳህም። እንደው በጣም ወዳል አለኔ ማንተ ታከለን ወዳለው እኔ ልልም አለ። በልቤ ውስጥ ያለውን ያንተን የመውደዴን መጠን ታውቃለህ። ኢቭን እኔ እንኳን ልለካው አልችልም አንተ ታውቃለህ። ስለዚህ አሁን ሪስፖንሲብል ስታረገኝ ያው መጠኑ አንተ እጅ ላይ ያለ እኔ አይደል አንተ ታውቃለህ ሲለው እንግዲህ ያው አይደል ያለው። ጌታችን ኢየሱስ ክርስቶስ ሁሉን ያውቃል።